ውድ የአገው ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ዝግጅት የአቶ ወሌ ቸኮልን ታሪክ ይዘንላችሁ ቀርበናል። እንደተለመደው ሚዲያችንን ሰብስክራይብ እና ላይክ በማድረግ የአገው ሚዲያ ቤተሰብ እንድትሆኑ ስንጋብዝ በደስታ ነው። የወሌ ቸኮል የህይወት ታሪክ። ወሌ ቸኮል ከአባታቸው አቶ ቸኮል ዘለቀና ከእናታቸው ወይዘሮ ህልሜ ደፈርሻ በ1930ዎቹ መጀመሪያ በጎጃም ክፍለ ሀገር በአገው ምድር አውራጃ አገው ግምጃ ቤት ማርያም ተወለዱ። እድሜያቸው ለትምህርት ሲደርስ አብነት ትምህርት ቤት ገብተው ከቀኝ ጌታ ተሰማ ጀንበሬ የቄስ ትምህርት ጀመሩ። ከፊደላት ለየታ ቦጊዳ እስከ መልእክተ ዮሐንስ ድረስ የእድሜ ኩዮችንና ቀድሞ የገቡትን በትምህርት አቀባበላቸው ልቀውና በስነ ምግባራቸውም የተወደዱ ሆነው ዘልቀዋል። በልጅነታቸው ለዘመናዊ ትምህርት ከፍተኛ ፍላጎት የነበራቸው አቶ ወሌ ቸኮል በአካባቢያቸው ትምህርት ቤት ስላልነበር የመጀመሪያ ደረጃ ትምህርት ቤት ወዳለበት እንጅባራ በመሄድ በ13 ዓመታቸው ከአያቱ ወይዘሮ አማረች እንግዳ ጋር ሆነው እንጅባራ ጊዮርጊስ ትምህርታቸውን አሃዱ ብለው ጀመሩ። በ1938 ዓመተ ምህረት በአገው ምድር አውራጃ ቀዳሚው ትምህርት ቤት እንጅባራ ትምህርቱን የጀመረው ወሌ ቸኮል አያቱን በስራ እያገዘ በትምህርቱን ብልጫ እያሳየ አደገ። ፈጣኑ ባለብሩህ አእምሮ ወሌ ቸኮል የመጀመሪያ ደረጃ ትምህርት ለመጨረስ 4 ዓመታት ብቻ የፈጀበት ሲሆን በጊዜው ዘመናዊ ትምህርት አለመስፋፋት ስለነበር ጥቂቶች ብቻ ወደ ሁለተኛ ደረጃ ትምህርት ይቀጥሉ ነበር። የአንደኛ ደረጃ ትምህርት በ4 ዓመት የጨረሰው ወሌ በሀገር ውስጥ ብልጫ ላሳዩ ተማሪዎች ብቻ ይሰጥ የነበረው እድል አሸናፊ ሆኖ ለሁለተኛ ደረጃ ትምህርት ወደ ደብረ ማርቆሱ ንጉሥ ተክለ ሃይማኖት ትምህርት ቤት አቀና። በዘመኑ በትምህርት ቤቱ የተመረጡ ምስጉን ተማሪዎች የተማሩበት በጣም ዕውቅ ሰዎች የወጡበት ንጉሥ ተክለ ሃይማኖት ትምህርት ቤት ውስጥ ወሌ ቸኮል በባህሪ ምስጉን የላቅ አፈጻጸም ያሳየ ተወዳጅ ተማሪ ነበር። ስሙ በመላው ጎጃም አውራጃዎች የታወቀ ትምህርትን ወሌ ይማራት በምግባርም ሆነ በትምህርት ማን እንደ ወሌ እየተባለ ሚሞካሽ ተማሪ ነበር። በጊዜው በመላው ሀገርና ጎጃም አውራጃ ሁለተኛ ደረጃ ትምህርት ጨርሰው ወደ ዩኒቨርሲቲ የመግቢያ ነጥብ ካመጡት ጥቂት ተማሪዎች አንዱ ወሌ ቸኮል ነበር። የሁለተኛ ደረጃ ትምህርታቸውን ጨርሰው ዩኒቨርሲቲ የሚገቡ ተማሪዎች በንጉሱ ዘመን ከዩኒቨርሲቲ በፊት ለ3 ዓመት ነፃ ሀገራዊ አገልግሎት መስጠት ግድ ስለነበር ወሌ ቸኮል የመምህርነት ሙያ መርጠው ለ3 ዓመት ኢሉባቡር ጠቅላይ ግዛት በመምህርነት ሰርተዋል። ነፃ አገልግሎቱን እንደጨረሱ ወደ ቀዳማዊ ኃይለ ሥላሴ አዲስ አበባ ዩኒቨርሲቲ በኢኮኖሚክስ የትምህርት ክፍል ዩኒቨርሲቲውን ተቀላቀሉ። በዚህም መሰረት ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን በኢኮኖሚክስ በኋላም በአሜሪካን ሀገር ማሳቹሴትስ ዩኒቨርሲቲ ሁለተኛ ዲግሪያቸውን ደግሞ በዲቨሎፕመንታል ኢኮኖሚክስ አግኝተዋል። የወሌ ቸኮል የሥራ ዘመን ጅማሮ በዲግሪ ተመርቀው ከዩኒቨርሲቲ እንደወጡ ለአጭር ጊዜ በብሔራዊ ኢኮኖሚ ልማት ፕላን ኮሚሽን በጁኒየር ባለሙያነት ነበር። ነገር ግን ከአጭር የሥራ ቆይታ በኋላ ለድህረ ምረቃ ትምህርት ወደ አሜሪካ ሄደው ከ2 ዓመት ቆይታ በኋላ በ1964 ወደ አገር ቤት ተመልሰው በሲኒየር ኢኮኖሚስትነት ስራ ጀመሩ። በኢትዮጵያ ፖለቲካ ታሪክ ስር ነቀል ለውጥ ያስከተለውን የገጠር መሬት አዋጅ ለማጽደቅ የተቻለው የደርግ አመራሮች በቀጥታ የሚያማክሩት ፖሊሲና ፕሮግራሙን የሰሩት የዘመኑ ወርቃማ ትጉህ ምሁራን መካከል አንዱ ወሌ ቸኮል መሆኑን በሰፊው ይገለጻል። ወሌ ቸኮል አራተኛው የኢትዮጵያ የ5 ዓመት የእድገት ልማት እቅድ በማዘጋጀት የልማት እድገት ዘርፉን የሰው ኃይል ትምህርት ስልጠና ላይ ለውጥ እንዲመጣ በተለይ በአዲስ አበባ ዩኒቨርሲቲ ትምህርት አሰጣጥ ላይ ለውጥ እንዲመጣ የሰለጠነ ሰው ኃይል እንዲያፈራ ዩኒቨርሲቲው ላይ የነበሩ የአስተዳደር የመምህራንና ተማሪዎች ችግር በመፍታት የተማሪ ምደባ የትምህርት ፖሊሲና ጥራት ላይ ስር ነቀል ለውጥ እንዲመጣ ችግር ፈቺ ምርምር እንዲሰራ የተማሪ ቅበላ መማር ማስተማር አካዳሚ ነጻነት እንዲሻሻል ጉልህ ስራ ሰርተዋል። ወሌ ቸኮል አገው ግምጃ ቤት ያፈራችው ዝነኛው ኢኮኖሚስት በደርግ ዘመነ መንግስት የሀገሪቱ የገንዘብ ሚኒስተር፣ የውጭ ንግድ ሚኒስተር እንዲሁም ምክትል ጠቅላይ ሚኒስተር ሆነው አገልግለዋል። የደርግ ዘመንን የኢኮኖሚና የፕላን ጉዞን የመሩ ድንቅ ሰው ናቸው። ወሌ ቸኮል ታላቁንና የዘመኑን ሽልማት ጎልደን ሜርኩሪ የተሰኘውን የዓለም ሽልማት የተሸለሙ ሎሬት፣ በወርልድ ባንክ፣ አይኤምኤፍ፣ አውሮፓ ህብረት፣ በአፍሪካ አንድነት ድርጅት የተለያዩ የኮሚሽን ቦታዎችን በሊቀመንበርነት ደከመኝ ሰለቸኝ ሳይሉ አገልግለዋል። የኢትዮጵያ ኢኮኖሚክ ዲፕሎማቲክ ስራዎችን፣ ህጎችን፣ ደንቦችን፣ አዋጆችን በማርቀቅ ሰርተዋል። የኢትዮጵያ ንግድና የኢኮኖሚክ ግንኙነት በተለያየ ዘርፍ መርተዋል። በአይኤምኤፍ እና በአውሮፓ ህብረት ከፍተኛ የንግድ ኢኮኖሚ ዲፕሎማት ሆነው የሰሩ የኢትዮ ጣሊያን፣ ኢትዮ ቻይና፣ የኢትዮ ሩሲያ፣ የኢትዮ ኮሪያ፣ የኢትዮ ሳውዲ፣ የኢትዮ የመን፣ የኢትዮ ዩጎዝላቪያ፣ የኢትዮ ቼኮስሎቫኪያ፣ የኢትዮ ጅቡቲ የንግድ ትብብር ግንኙነት ኮሚሽንን በሊቀመንበርነት መርተዋል። የህፃናት አምባ ግንባታ የንግድ ቻምበር ምስረታ ላይ አሻራቸው ጉልህ ነው። በ1977 ረሃብ ብዙ ጉዳት እንዳያደርስ የብድር እርዳታ ለረሃብ ተጎጂ እንዲዳረስ አድርገዋል።
የ1981 የኢትዮጵያ ንግድ ኢንዱስትሪ ገበያ ፖሊሲ ለውጥ እንዲመጣ ሀገሪቱ ሚክስድ የገበያ ፖሊሲ እንድትከተል፣ የግል ባለሀብቶች ኢንቨስትመንት እንዲፈቀድ ደርግ እንደመጣ ጀምሮ ሲወተውቱ ሰሚ ባያገኙም በ1981 ሚክስድ የገበያ ፖሊሲ ተቀባይነት አግኝቶ የግል ኢንቨስትመንት መፈቀዱን ተከትሎ ወሌ ቸኮል የኢትዮ ሳውዲ ንግድ ትብብር በመሩበት ወቅት እውቁን ባለሀብት ስለ ፖሊሲ ለውጥ ስለ ኢንቨስትመንት ዘርፉን በማሳመን ሼህ መሐመድ ሁሴን አላሙዲን ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ አድርገዋል። አቶ ወሌ ቸኮል ከ7 ዓመት ከ10 ወር የኢህአዴግ እስር በኋላ በአገው ፈረሰኞች ልዑካን ሽምግልና ተለቀዋል። ይህንን ስናዘጋጅ የተለያዩ ማህበራዊ ሚዲያዎችንና ሰነዶችን ተጠቅመናል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም ቆይታ።